በዚህ አጋጣሚ በቤት አብርሃም የሚባል አለ። በጣም ስለምወደው እዛ ሄጅ የሆነ ወንድሜን ኧረ እንዲህ ብሎኛል ስል እንዳትፈሪ ሴጣን አታቦ ስልጣን ብላኛለች። እናቴም ግን ፈራው ፈስፈሰፈስ እንዳልሆን ሴትዮዋ ፊት ለፊት አልኩትኝ። ማን ተሳደቢ ያለሽ? ፎቶሽን አጥፊ ያለኝ ቴሌግራም፣ ኢሞ ምን ፎቶዬን ቶሎ ብዬ ነው ያጠፋሁት። ቶሎ ብዬ ፈርቼ የዛሬ 15 ቀን የዛሬ ምናምን ቀን ከዛ ወንድሜ ነገርኩት። እንዲህ እኮ አሉኝ ስለው ይችላሉ አለ። አትዳፈር ያለ ቆይ ግን አዲስ ነገር አለ ባለው ላይ እያሉት ነገር በዚህ 15 ቀን ውስጥ እንትን ያለ ነገር አለ። ፎቶዬን አጠፋፋው ቶሎ ብዬ ወንድሜ ያለኝ ቶሎ በይ ፎቶችን አሁን ቴሌግራም ኢሞ ምናምን የምትጠቀሚ ፎቶ ካለሽ አጥፊ ያለኝ አጥፊ እና ስለዚህ በጣም ብዙ በቪዲዮ ገብተዋል። ኦልሬዲ አይተሻቸዋል። ፎቶ አላቸው። ትልቅ ሰውዬ እኮ እንዲጠምጥሞ ምናምን አላቸው። ቪዲዮ እንደዚህ በኢሞ አላወራንም። ቴሌግራማቸው እንትን ፌስቡካቸው ምናምን ግን አሉ። ፌስቡካቸው ጌም ሲጫወቱ በአካል አሉ ይታያሉ ነው ወይስ የሆነ ፎቶ ተለጥፎ ነው የሚጫወቱት? ለፎቶ ተለጥፏል። በድምፅ ነው የሚወጡት እና ብዙ ልጆች ግን ይከተሏቸዋል። አይማ ምን አንድ ዝም ብሎ ቢዝነስ የሆነን አባት ለጥፎ የሚጫወት አይደሉም። እውነት ነው ያልኩ። ለምን እንደሆነ ታውቃለህ? ከታች ብዙ ሰዎች የኔ አባት እግዚአብሔር ይስጥልኝ ሰርቶልናል፣ እግዚአብሔር ያክብርልን ይሉታል። ቤታቸውን ይከፍታሉ። ማርያምን ነው የምልህ። ሼር አደርግልሃለሁ ከፈለግ ይሰራል። እንደዚህ ታዲያ ምን ጀማ ማፍራት? ይኸው ፍቅር ዝም እየገባ እዝማ ዛሬ አንተ ራሱ ሰርተበት እኳ እየወገኝ እና እኔ በጣም በነገራችን ላይ የፍቅር ይዝምን የሰራሁት ቪዲዮ እኔ ቀየሳኩ ነበረ። ገብርኤል ተናዶ ስላለው ነው በጣም የለጠፍኩት። ኧረ በእናትህ ይደብር ምናምን ሲል አስባችሁት አይተከዋል። ግን በጣም የሚያስቅ ነው እና ብዙ ነገር አለ። ተስፍሽዬ ብዙ ጊዜ ፈልግህ ነበረ። በቃ ሌላ ቀን ስትገባ ግን አስገባኝ የማማክር ነገር ስላለኝ ከይቅርታ ጋር በነገራችን ላይ ብዙ ቢዝነሶች መልካቸውን እየቀየሩ እየመጡ ነው። በቃ አታውቋቸውም። ኮምፕሊትሊ ዴፊኒትሊ ነገሮች ተቀይረዋል። አሁን እያስመሰሉ ምናምን ይህንን የኢትዮጵያ ሕዝብ በተለይ ቴሌግራምን ጥንቃቄ አድርጉ ቤተሰቦች። ከምታምኑት በላይ ማይንዳችሁን ብለዋቱ ነው የሚያደርጉት። ከምታምኑት በላይ ማለት ነው። በቃ በተለይ አረብ ሀገር ያላችሁ እህት ወንድሞች እናንተ ሴንሲቲቭ ናችሁ ለሚደረገውም ነገር። በየዋህነት የምታደርጉት ነገር ከባድ ነገር ነው ይዞባችሁ የሚመጣው። እንደዚህ አይነት ሰዎች እንዲናርግላችሁ እንደዚህ ይሆናል እንደዚህ እናብዛላችሁ እያሉ ገበናችሁን ይወስዱና ራቁት ፎቶ ከመያዝ አይተናነስም። እንግዲህ ብር ለማግኘት ራስሽን ካጂ ብሎች በቃ አንቺ እዛ ጋር ተንከባለሽ ሌላ ታምር ውስጥ እንዳትገቢ። እሺ ቲጂ አስፈሽ ወይ እንዴት ነህ? አለን ስማርት ቆይ ቲጂ አለ የምታበራ ኒውቶን አንስተዋለች። እሺ ስማርት እህትየው፣ እሺ አንቺስ በዚህ ነገር ታምኛለሽ ወይ? ተስፍሽ ኧረ አውዝ ቢላ ኧረ አስተፍርላ ኧረ ምናምን እያልኩ ነው። ስራ ቦታ ራሱ ዞር እያልኩ እየተደናበርኩ እያየሁ አንተ ማታመጣብን ቶፒክ የለም። ኤኒዌይ አይ ዱ ብሊቭ ኢን ፓራኖይድ ሜንታል ሄልት and I do also believe in black magic, you know, because like for us 1400 years ago ነብያችን አለይሂ ሰላም አስተምረውናል ስለ እንደዚህ አይነት ነገሮች ማለት ነው። ግን ከፓራኖይድ ክላይንቶች ጋር ሰርቼ አውቃለሁ። ገባክ? አሁን ሰው መጥቶ እንደዚህ አሁን ለምሳሌ ጠረጴዛ አይን ይኸው ሰብሮት ባጭጦት ዝም ብሎት ሄደ ምናምን ትላለች ነው። አንተ ስታየው ጠረጴዛው ላይ ምንም አይነት የተባጨረ ምናምን ነገር የለም እና ከሌ መጥቶ ሞንስተር ነው እንደዚህ አይነት ሰው ነው ምናምን ይሉሃል። So there's something to do with mental health. I strongly believe it's our mental health. Our imagination can change. We can see things. We can hear things. You know, there are people who's actually paranoid diagnosed as a mental health. በሱ አምናለሁ። ግን አሁን ይሄ ኢትዮጵያ ውስጥ እባብ ሆኖ ጅብ ሆኖ ምናምን የሚባለውን ነገር በአጠቃላይ በአስተዳደጋችን ላይ ራሱ እኮ ችግር አለ። ታውቃለህ? በቀትር እንዳትወጡ መጋኛ ይመታችኋል። ከመግሪብ በኋላ እንዲህ እንዳትወጡ ትለከፋላችሁ። ፌር በፌር ሆነን ያደግነው እኮ ሶ ዋይ ውድንት ዊ ኢማጂን እባብ አይተን ጅብ አይተን ምን አይተን ለምን ብለን ኢማጂን ጭንቅላታችን ላይ ያደርግ ይችላል። ስናድግ ከጅምራችን ጀምሮ ራሱ
እንደዚህ በቃ በጣም በፌር በመለከፍ በመጋኛ እንኳን እሱን ተውና ይሄ በዘፈን እንኳን የሚያስተምሩን ነገር በራሱ እኮ ሳይኮሎጂካሊ ድስትሮ የሚያደርግ ነው። ለህፃኑ ማሙዬ በደህና ሰንብታ እመጣልሃለሁ ስመለስ ብስኩት አደባባይ ሁለት ዛፎች አሉ አትደገፏቸው። ልብ ይሰውራሉ እነሱን የነካ ልብ ይሰውራሉ። ሰውረው ገደል ልጅ ሰውረው ገደል ይከታሉ። ከገደል አንስተው ለጅብ ይሰጣሉ። እና ይሄ ለሚታቀፍጡት ለሚጠባጻን ልጅ እንዲህ እየተዘመረለት አድርጎ ዋይ ውድን ዊ ሃቭ ፓራኖይድ ዊ ዱ ከቤቴ በላይ ቁራ ሰፍሮ ይላሉ። የለችም ብሎ ሄዶ በሮ እኔን ያበረኝ ያከንፈኝ የዝሆን ሞት መራራ ነው። መራራ እጄ ሲመለስ አህያ ቆሞ ጅብ ሲያለቅስ ምን ወላሂ ኢቭን ምንድነው ደግሞ በጣም ከሚገርመኝ ነገር ራሱ አሁን ቀይረውታል። ትምህርትሽን ተማሪ ያለኝ ድሮ ምን ነበረ ጠፋብኝ በእናትህ። ትምህርትሽን ተማሪ ያለኝ አልወስድሽም ምናምን ነገር ግን በቃ ትዳሬን ፈርቼ አፍርሼ ወስድሻለሁ ምናምን ነገር ነው። እና ልጆች እያለን የተሰራብን ነገር ነው ሳይኮሎጂካሊ። እኔ አሁን ድሮ ልጅ እያለሁ ማለት ነው የሰፈሬ ልጆች ያውቃሉ። ማታ በቃ ከመግሪብ በኋላ እየዘለልኩ ነው የሚሄደው። ጥላዬን ራሱ ፈራለሁ። ቢኮዝ በቃ ሳይኮሎጂካሊ እነሱ ያኔ አውቀው ሆን ብሎ ምናምን ሳይሆን ያን ጊዜ ልጆቻቸውን ሊጠብቁት የሚችሉበት መንገድ በፌር ፕሮቴክት ሊያደርጉን ነው የሚፈልጉት። እንደዛ ባያደረጉን ዋልድ ልጆች ብንሆን ሊደርስብን የሚችለው አደጋ ሰፊ ስለሆነ ሰው እንትን የሚልክ በሚያውቀው ልክ ነው። እና በጣም በቃ ሲሪየስ ሜንታል ሀልት ነው። አሁን ቅድም ልጅቷ ስትናገር የሰማሁት ይሄ ብሊች ምናምን ገብቶካል። አሁን እዛ ቤት ውስጥ ሌሎች ሰዎች ይሄን ነገር ኤክስፒሪየንስ ያደረጉታል ወይ ልብስ መሽተቱን ሌሎችም ሰዎች እንደሚሸት ያውቃሉ ወይ ብልች እንደሚነካው ሌሎችም ሰዎች ይታያቸዋል ወይ ሲሆን ኢማጂኔሽን ነው። እና ግን ስትሮንግሊ ምናምናለው ደግሞ ስፒሪቹዋል ሂሊንግ አምናለው። በቃ አሁን እንዳለችው ጸሎት፣ መጾም፣ መጸለይ ምናምን ዱዓ ማስደረግ በስፒሪቹዋል በሆሊ ወተርሶች ምናምን አምናለሁኝ 100%። ግን ኤኒዌይ ጉድ ቶፒክ ነው። አንዳንዱን ቶፒክ በጭንቅላታችን ልክ አድርጉልን እየተደናበርን እንዳንኖር። እስቲ ሌሎቻችሁን እንስማምና ፋፊ ከስንት ጊዜ በኋላ የጠፋች ልጅ ተገኘች። ደህና ነሽ? ሀይ ተስፍሽ እንዴት ነህ? ደህና ነው ወይ? ሰላም አለን። ወደ ቸርች እየሄድኩ ነው እኔ ባይ ዘ ዌይ። እና ግን ቅድም ስታወራ የነበረው እና አሁን እህቴ መጨረሻ ላይ ያወራችሁ ልጅ ያወራችሁ ላይ ሀሳብ መስጠት ፈልጌ ነው። እና እኔ አፌል ላይክ ይሄ እነዚህ የሚባሉት ነገሮች ሰው ወደ ጅብ ተቀየረ፣ ሰው ዘንዶ ሆነ፣ እባብ ሆነ ምናምን የሚባሉት ነገሮች አሁን እንዳለችው ብሬን ወሽድ የተደረገው ነገር ነው። ከልጅነታችን ጀምሮ እንደዚህ አይነት ነገሮችን ሲነገሩ ነው የኖረው። እና ደግሞ ኢትስ ካይንድ ኦፍ ሲስተም ብዬ የማስበው ሰዎችን ለማግለል፣ ሰዎችን ለማስፈራራት፣ ሰዎች እንዳይወደዱ። ለምሳሌ በድሮ ጊዜ እነዚህ ነፍስ አባት ምናምን ሆኖ ቄሶች ምን ሆኖ ይሰፈርላቸው ነበረ ግብር ምናምን። እና በዛን ሰዓት ግብሩን በስትክክል ያልከፈለ ሊትራሊ ዴይ ቴክ 80% ምናምን ከጭሰኛው አልፋ የቀረውን የተረፋቸውን ደግሞ ብዙ ብር ይወስዱባቸዋል፣ ብዙ ፓርቱ እንትኑን ይወስዱባቸዋል። እና በቂ የሆነውን ካልሰጣችሁኝ ይሉና ያስፈራራቸዋል። እንደ ጅብ ይቀየራል፣ ቡዳ ነው፣ ሰላቢ ነው ምናምን። ኢቨን ደግሞ የተለየ ሪሊጅን ካላቸው ለምሳሌ ጁሾች የነበሩ ሰዎችን ድሮ ቀጥቃጭ ነው ይሄ ሰው እንደዚህ ቀጥቃጮች ናቸው ይቀየራሉ ምናምን ይሏቸው እና በሰዎች በማህበረሰቡ እንዲገለሉ የሚያደርጉበት ሲስተም ወይ ፓኒሽ የሚያደርጉበት ሲስተም ነው ብዬ ነው የማስበው። አሁንም ቢሆን አሁን ኢቨን እዚህ ቲክታክ ላይታችሁ ከሆነ ይመጡና እኔ አሁን በቪዲዮ ገብቼ አላውቅም፣ ይመጡና አይነ ጥላ አለብሽ እንትን አለብሽ እንደዚህ አለብሽ ብለው ይላሉ። አንደኛ they make money with that። ሌሎቹ ግን አንዳንድ ሰዎች ኦፍኮርስ እንደዚህ አይነት አቅም አላቸው ሰምሃው ብዬ አምናለሁ። ምክንያቱም እኔ ጸበል ሄጄ ደግሞ ጸበል ላይ ሰዎች የሆነ ነገር ሲሆኑ ስላየው ሲሻላቸው ስላየው ሰምሃው አምነዋለሁ። ሰምሃው ደግሞ ኮንፊውዝ ያደርገኛል እኔ እና እንደዚህ የሚባሉት ነገሮች ሰዎችን ኮንትሮል ለማድረግ ማኒፑሌት ለማድረግ አብዛኛው ምናልባት 95% ሰዎችን ማኒፑሌት ለማድረግ
ለማስፈራራት ሰዎች ለማግለል የሚደረግ ነገር ነው የሚመስለኝ ማለት ነው። እና እኔ እንደዛ ነው የሚሰማኝ። ሌላው ደግሞ ማንተ ስታወራ የነበረ ነገር ነበረ እንዴት ለከተማ ቤት ጀስት ቢካም ላይክ ሪሊጅኑ እንዴት እንትን ሆነ ምንድን ነው ቢዝነስ እንደሆነ ስፔሻሊ በከተማ ውስጥ አንተ ቁልቢ ገብርኤል ሜንሽን ስታደርግ ነበረ እና እኔ በልጅነቴ ቁልቢ ገብርኤል ከእናቴ ጋር ሄድ ነበረ እና ብር ሲሰበሰብ በሄሊኮፕተር በጉድጓድ ተቆፍሮ ምናምን አይቻለሁ። ቤተክርስቲያን ውስጥ አገልጋይ ነበርኩና ብር እኔ ራሱ እየዞርኩ ሰበስብ ነበር ልጅ እያለሁ ማለት ነው እና በዛን ጊዜ ምን ያህል ብር እንደሚገባ አውቃለሁ። እና ደግሞ ቁጭ ብዬ ሳስበው ግን ይህ ሁሉ ብር እያላቸው ገጠር ያሉት ቤተክርስቲያኖች አንሶላ ለብሰው ሲቀድሱ ምናምን አይተናል ሁላችንም አይደለም። ትሩሊ ሪሊጂየስ የሆኑት ወደ ገጠር አካባቢ ያሉ በጣም ምንም ነገር የሌላቸው ጠዋት ዝናብ ላይ እንትኑ ላይ ሰኔኑ ላይ እየዘነባባቸው ብራና የቆየ ብራናዎች የቆየ ነገሮች እየተበላሹባቸው እነሱ እየጸለዩ እዚህ ደግሞ በከተማ እየተዝናኑ የሚኖሩት እኔ ይቅርታ አድርጉልኝ ጀስት ጆክ ነው የሚመስለኝ። እና እነሱ ቤታችሁ ወደ መንግስተ ሰማያት ነው ምናምን ይሉናል። እነሱ G+4 ላይ እየኖሩ የሚነዱት ሬንጅ ሮቨር የሚነዱት ሜርሴዴስ የሚኖሩ የሚከፈላቸው አርደው የሚበሉት ነገር ኢስ ቶታሊ ዲፍረንት ነው። ግን ቤተክርስቲያን በር ላይ ብዙ የተጎለጎለ እኔ ኦርቶዶክስ ስለሆንኩ በኦርቶዶክስ ነው መሄድ የምፈልገው። ፓስተሮችም እንደዛ ያደርጋሉ። ግን እኔ እንደ ሃይማኖቴ ያየሁት ነገር እንደዛ ነው ያየሁት። ግን አንድም ቀን እኔ አትሊስት የኖርኩት እኔ ወደ 5 ኪሎ አካባቢ ነው እና እዛ አካባቢ ውስጥ የካቶሊክ ቻሪቲዎች ነበሩ እና ቤተክርስቲያን ላይ የወደቁ ጎዳና ተዳዳሪዎችን እያነሱ ሚኒሊክ ሆስፒታል እየወሰዱ ያሳክሙ ነበር። አዝን ኦርቶዶክስ እኔ አላየውም። ቤተክርስቲያኔ የከተማ ቤተክርስቲያን ሁሉ ብር እየተሰበሰበ ያ ሁሉ ገቢ እያላቸው ሰው አንስተው ሲያሳክሙ አላየውም። እንደ ሚሽኗ ሰው አንስተው ሲያሳክሙ አላየውም። ኦርፋኖችን ሰብስበው ሲያሳድጉ አላየውም። they have money, they have power ከማንም በላይ ከመንግስትም ከምንም በላይ ፓወር እያላቸው እነዚህ ሰዎች ግን they choose to ኢግኖር ለማድረግ ላይ ያደርጓል። ትምህርት ቤት ገንብተው ሲያስተምሩ አላየውም። ይህንን ህንፃ ምናምን እግዚአብሔር ሰፊ ህንፃ እንዲሰራለት አይፈልግም። እግዚአብሔር የተራበውን እንዲያበሉ፣ የተጠሙትን እንዲረዱ፣ የታመሙትን እንዲያሳክሙ፣ እንዲጠይቁ ነው እንጂ የሚፈቅደው ህንፃ ስለተሰራለት የሱ ክብር በዛ ይገለጻል ብዬ እኔ ቴክኒካሊ አላምንም። እንደዛ ከሆነ ደግሞ የገጠር ቤተክርስቲያኖችስ ለምን የማይረዱት ብዬ ስለማስብ እንደ ሴት ልጅ እኔ አምናገነ ኮንትሪቢዩት እኔ ይቅርታ ተስፍሽ እንደ ሴት ልጅ እኔ ለከተማ ቤተክርስቲያን ዳይም አልሰጥም። ዳይም